ሰላም ውድና የተከበራችሁ የክርስቲያን ቲዩብ ቻናል ቤተሰቦች እንዲሁም ደግሞ በጌታ የተወደዳችሁ እህት ወንድሞቼ በያላችሁበት እግዚአብሔር ሰላምና ጸጋ ብዝት ትረፍርፍ ይበላላለሁ። እንዴት ናችሁ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ዛሬም በአዲስ ቪዲዮ ተመልሻለሁ። በዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ቤተሰብ የሆናችሁ ደግሞ ሼር በማድረግ ላልደረሳቸው ለዚህ ወንጌል የተጠሙ ሼር አድርጉላቸው፣ ቃሉን ይካፈሉ፣ በቃሉ ይባረኩላሉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ላይክ በማድረግ ጀምሩ። ዛሬ የመጣንበት ቪዲዮ እንግዲህ በመጽሐፍ ቅዱሳችን ውስጥ አንድ አሁን ያለንበትን ዘመን የሚወክል ቃል አለ። ወደ ጢሞቴዎስ ሰዎች ምዕራፍ 3 ከቁጥር 1 ጀምሮ አንድ ቃል አለ። ያንን ቃል አብረን እናያለን። ምንድነው የሚመለከተን? ያ ቃል ምንድነው የሚለው? ይህንን ዘመንስ እንዴት ይወክላል የሚለውን አብረን እናያለን። አብራችሁን ቆዩ። ቃሉን በማንበብ ጀምራለሁ። ምዕራፍ 3 ከቁጥር 1 ላይ እንደዚህ ይላል። በጌታ በኢየሱስም ይህን ቃል አነባለሁ። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከዳተኞች፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉና፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ደግሞ ራቅ፣ እንደነዚህ ካሉት ደግሞ ራቅ ይላል። እንግዲህ ምንድን ነው በዚህ ዘመን በእውነትም ትክክለኛ ያ ዘመን አሁን ይመስለኛል። መጽሐፍ ቅዱሳችን እንደሚለን በዚህ ዘመን ሰው ራሱን ነው የሚወደው፣ ራሱን እየወደደ ያለው ከምንም ነገር በላይ ራሱን ነው የሚያስቀድመው። ከምንም ነገር ከምንምና ከማንም ከሁሉም ነገር በማለት በሚቻልበት ደረጃ ሰው ራሱን ነው የሚያስቀድመው። በሌላ የመጽሐፍ ቅዱሳችን ጥቅስ ውስጥ ባልንጀራህን እንደ ራስህ ውደድ የሚል ቃል አለ። ያ ቃል ምንድነው? ከ10ቱ ትእዛዛት ውስጥ የመጀመሪያው ነው። ግን ያ በፍጹም በዚህ ዘመን የሌለ ነገር የሌለ ማለት ነው። ያ ቃል የተገለበጠ የሆነበት ዘመን ነው። ምክንያቱም ሰው በዚህ ዘመን ራሱ ብቻና ብቻ ነው እያስቀደመና እየወደደ ያለው። ሁለተኛ ላይ ያለው ገንዘብን የሚወዱ። በዚህ ዘመን አብዛኛው አይደለም ሁሉም የሰው ልጅ በሚባል ደረጃ ገንዘብን በቃ ህልውናው እስከ ማድረግ ደረጃ የደረሰበት ዘመን ነው። ማንኛውም ሰው በዚህ ዘመን ለገንዘብ ብሎ የማይሆነው የለም። ሁሉም ነገር ለገንዘብ ብሎ የሚያደርግበት ሁኔታ ነው ያለው። ገንዘብ የሰው ልጅ እየገዛ ነው ማለት በሚቻልበት ደረጃ ገንዘብ እንግዲህ ያን ያህል ውድ የሆነ ነገር ሆኗል ማለት ነው። እስከ ህልውና ደረጃ ድረስ ገንዘብን የሚወዱ ተብሎ የተጻፈውም ያ ዘመን አሁን ያለንበት ዘመን ይመስለኛል። ሶስተኛው ምንድነው? ትምክህተኞች ማለት ሰው ባለው ነገር የሚመካበት። በሌላ የመጽሐፍ ቅዱሳችን ጥቅስ ውስጥ እንደዚህ የሚል ቃል አለ። ማንም የሚመካ ቢኖር በእግዚአብሔር ብቻና ብቻ ይመካ የሚል። ግን እዚህ ጋር ምንድነው? በመጨረሻው ዘመን ሰዎች ትምክህተኞች ይሆናሉ። ሰው ልጅ ባለው ነገር መመካት ይጀምራል። የሰው ልጅ ባለው መልክ መመካት የሚጀምርበት፣ የሰው ልጅ ባለው ገንዘብ መጠን መመካት የሚጀምርበት ዘመን ያ ዘመን የአሁኑ ዘመን ይመስለኛልና የሰው ልጅ ትምክህተኞች የሚሆኑበት ዘመን፣ ትዕቢተኞች፣ ጥጋበኞች፣ ማንንም የማይሰሙ ትዕቢተኞች፣ በትዕቢት የተወጠሩ ያ ዘመንም አሁን ነው እላለሁ እኔ። እና ብዙ ሰው በዚህ ሰዓት ትዕቢተኛ ነው። ባለው ነገር ብቻ የሚመካ፣ ውበት ያላቸው በውበታቸው በእግዚአብሔር ህልውና መኖራቸው እንኳን ትዝ የማይላቸው፣ ገንዘብ ያላቸው ደግሞ በገንዘባቸው ብዛት ብቻ የሚኖሩ የሚመስላቸው፣
በገንዘባቸው የሚመኩ ትዕቢተኞች አሉ ማለት ነው። ተሳዳቢዎች በዚህ ሰዓት የሚመርቅ የለም ማለት በሚቻልበት ደረጃ ተሳዳቢዎች በዝተዋል። ተሳዳቢ እያንዳንዱ ሚዲያ ላይ የምናየው ነገር ስድብ፣ የስድብ መንፈስ በጌታ በኢየሱስ ስም የስድብ መንፈስ የነገሰበት ዘመን ነው ያለው አሁን። አምስተኛው ለወላጆቹ የማይታዘዙ በዚህ ዘመን አንድ ልጅ ለወላጆቹ የሚታዘዝበት ሰዓት አይደለም አሁን። ልጅ ወላጁን የሚሰድብበት ከዛም ከፍ ብሎ ደግሞ ልጅ አባቱን እናቱን የሚገልበት ዘመን ላይ ያለ ነው እና ልጆች ለወላጆቻቸው የማይታዘዙበት የወላጆቻቸውን ትዕዛዝ ወይ ደግሞ በቃ በስነ ስርዓት የማያናግሩ የሚላቸውን ነገር ወላጅ የሚያናግራቸውን ነገር እንኳን ቁጭ ብለው ማዳመጥ የማይችሉበት ሁኔታ ልጆች በትዕቢት የተነፉበት ደረጃ ያ ዘመን አሁን ነው ያለው። ስድስተኛው ፍቅር የሌላቸው የማያመሰግኑ እርቅን የማይሰሙ ሐሜተኞች። የሐሜት መንፈስ አለ በዚህ ዘመን፣ በጣም የሐሜት መንፈስ አለ። ከጓደኛው ጋር ሰው እንኳን ሆኖ ጓደኛው ጋር ብዙ ነገር አውርቶ ሚስጥሩን አውቆ ነገ ደግሞ ለሌላ ሰው ለጓደኛው ለዛ ጓደኛ ላልሆነ ለዚህኛው ግን ጓደኛ ያልሆነ የዛኛውን ሚስጥር በሐሜት መልኩ ተገልብጦ የሚያማበት ደረጃ በጣም ከፍ ያለበት ነው። ራሳቸውን የማይገዙ ጨካኞች ይሆናሉ ይላል። ራሳቸውን ጨካኝ የበዛበት ወንድሙን የሚገልበት ዘመን ላይ ያለ ነው። በዓይናችን የምናየው ነገር ነው ይሄ ዘመን ነው። እግዚአብሔር ከዚህ ዘመን ይጠብቀን እላለሁ። ከዳተኞች፣ ችኩሎች፣ በትዕቢት የተነፉ ይላል እና ሰው ከዳተኛ ሆኗል በዚህ ዘመን። በጣም ከዳተኛ፣ ቃሉን የማይጠብቅ ቃሉን የሚበላ ዛሬ ካንተ ቃል ተቀብሎ ነገ ደግሞ ያን ቃል ለሌላ ቃል የሚሰጥ ያን ቃል ሳይጠብቅ ያን ቃል ሳይመልስ ከሌላ ጋር ደግሞ ቃል የሚገባባ የከዳተኞች ዘመን ነው ይህ ዘመን። ችኩሎች፣ ሰው ችኩል ነው፣ መረጋጋት የማይችልበት ዘመን ነው ያለው። ሁሉም ነገር አሁን ካልሆነ የሚል የእግዚአብሔርን ጊዜ የማይጠብቅበት ዘመን ነው ይህ ዘመን። የሰው ልጅ ሁሉም ነገር በራሴ አድርጌ ጨርሼ በቃ ሁሉም ነገር አሁን ለምን አልሆነልኝም ብሎ እስከ ማማረር ደረጃ የሚደርስበት ጊዜ ላይ ያለ ነው። ጌታ እግዚአብሔር ይህን ዘመን የምናልፍበትን ጸጋውን ጥበቡን ይስጠን እላለሁ። ይህ ዘመን ከባድ ነው፣ በጣም በጣም ከባድ ነው። በእግዚአብሔር የማመን አዝማሚያ አላቸው፣ ደግሞ በእግዚአብሔር እንደሚያምኑ የአምልኮት መልክ አላቸው እንደሚል ያ ነገር አለ። ግን ኃይሉ ክደዋል። የእግዚአብሔርን ኃይሉ ግን ክደዋል። የእግዚአብሔር ኃይል ምን ያህል እንደሆነ የካዱ ናቸው ማለት ነው።